ገብቶኛል። የነገዬን አላውቅም። ስለ ነገ ሙስሊም ሁኜ ከሞትኩኝ ምንም ጥርጥር የለውም ጀነት እንደምገባ። ነገር ግን ሙስሊም ሁኜ አሁን እኔ ብሞት ማለት ነው በሰራሁት ወንጀል ልቀጣ ልችል እችላለሁኝ። አሁን እኔ እንደዚህ በዚህ ሁኔታ ከሞትኩ ጀነት እንደምገባ አልጠራጠርም። አሁን እንደዚህ ሁኔታ ላኢላሀ ኢለላህ ካለ በስተቀር በሐቅ የሚመለክ አምላክ የለም። እስኪ ወገናችን አንዴ ኃይሉ ይጨርስና አንተ ታወራለህ። አትደራረቡ። ሁላችንም እመልሳለሁ። አብሽሩ፣ ችግር የለም። ራይናው ብትጠይቅኝ እኔን አሁን እያወራኸኝ ድንገት ትን ብለህ ብትሞት የት ሄዳለህ ብትይኝ እኔ ምንም ጥያቄ የለ። ኦልሬዲ መንግስተ ሰማያት ከወረስኩኝ ጌታን ከተቀበልኩ ብዙ ዓመቴ ነው። ኦልሬዲ መንግስተ ሰማያት አባቴ ጋር ነኝ። ኦልሬዲ እኔም እንደዚህ ብዬ ነው የምመልስልህ። አሁን ሰዓት ራይት ናው ብትሞች ድንገት ጋድ ፎርቢድ ትሞቻለሽ ማለት አይደለም። ብሞት እኔ አሁን ጀነት እገባለሁ ብዬ ነው የማምነው። ለምን ከተባለ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም መን ቃለ ላ ኢላሀ ኢለላህ ደኸለ አልጀነ ሰላሉ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ያለ ጀነት ገባ ሰላሉ ማለት ነው። ስለዚህ እኔ ደግሞ ከአላህ በስተቀር በሐቅ የማመልከው ሌላ አካል የለም፣ እኔ ጀነት እገባለሁ አሁን ከሞትኩ ማለት ነው። ግን ለነገን ግን ነገ ምን እንደሚፈጠር ግን አላውቅም። ሰላሁን ከሆነ የምጠይቀኝ ግን አሁን ያለሁበት ሁኔታ ሙስሊም ስለሆንኩ እገባለሁ። አንቺ እኮ የምትይው አሁን ከወንድ ጋር ተንቀሳቀሽ አለመምጣትሽ፣ ሰው ገለሽ አለመምጣትሽ፣ ምናልባት ሰው አላማሽም ከነጋ you are not perfect። በዚህም ቢሆን nobody is perfect how you going to make it ነው ጥያቄ። እንዴት ነው መንግስተ ሰማያት ጃነት በአላህ ፊት የሚያቀርብሽ ጽድቅ አለሽ ወይ ንገሪኝ። ቆይ ጽድቅ እኮ አይደለም አሁን እኛ ማለት ነው ወገናችን ከአላህ በስተቀር ሌላ ነው አላህ ደጋግፎ ምናምን ኢስ ኦኬ ምን እንደሆነ ደጋግፎ አይደለም። በመጀመሪያ ደረጃ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ስለኔ የጀነት ቆይ ተረጋጋ እንዴ። የጀነት ሚፍታህ ይዣለሁ፣ የጀነት ቁልፍ ይዣለሁ። አሁን እኔ ለምን ከተባለ የአላህ መልእክተኛ ዐለይሂ ሰላቱ አላህ ሱብሓነሁ ወተዓላ በተከበረው ቃሉ ምንድነው ያለው? አንድ ሰው ከአላህ በስተቀር በሐቅ የሚመለክ አምላክ የለም የሚለውን እንትን የያዘ ሰው ወይም በዚህ ያመነ ሰው የጀነትን ቁልፍ ይዟል። በዚህ ነገር ላይ ሳይንገዳገድ በዚህ ሁኔታ ላይ ከማነሽ ወይስ አይደለሽም? እሱን አምናለሁ ያልሽው አላህን እንደማመንሽ ኃጢአት የሌለበት እኮ እዚች ምድር ላይ የለም። ኃጢአት እኮ ትሰራለህ እስከነ ኃጢአትሽ አላህ እንዴት ነው የሚቀበለው? እኔ ጥያቄ ይሄ እኮ መልስ ያጣሁበት ያን ደግሞ ሁለት ልመልስልህ። የመጀመሪያው አላህ ሱብሓነሁ ወተዓላ በዚህ ሁኔታ ከሞትኩ ይኸውልህ ወገናችን፣ በዚህ ሁኔታ ከሞትኩ ሙስሊም ሁኜ ከሞትኩኝ ጀነት እገባለሁ። ነገር ግን ኃጢአት ካለብኝ ልቀጣ እችላለሁ። አምላካችን አላህ ምንድነው የሚለው? እነዛ በአላህ ሱብሓነሁ ወተዓላ ላይ አሁን ለምሳሌ አላህ ሱብሓነሁ ወተዓላ ላይ የሚያጋሩትን ሰዎች በፍጹም አልምርም ማለት። ነገር ግን ከዚህ ውጭ ያለው ወንጀል ለፈለገው ሰው ይመራል፣ ለፈለገው ሰው ደግሞ ይቀጣል። አላህ ሱብሓነሁ ወተዓላ ቢቀጣል ቆይ አንድ ጊዜ ልጨርስ። ጣልቃ ትግቡብኝ። ቆይ እስኪ የኃይሉን ልመልስና ከዛ በኋላ ትገባለህ። ወገናችሁ ምን ሆነህ ነው ጣልቃ የምትገባብን? እሺ አንድ ጊዜ አሁን እዚህ ጋር አንድ ሰው አላህ ሱብሓነሁ ወተዓላ ምንድን ነው የሚለው? አንድ ሰው ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብሎ እንትን ካለ ከሞተ ማለት ነው ገሃነም ዘላለም ዓለሙን አይዘወትርም። ነገር ግን ምንድነው የሚሆነው ከተባለ አላህ ሊምራውም ሊቀጣውም ይችላል። እንዴት ነው የሚምራው? ቢምራው አምላካችን አላህ አዛኝ ሩህሩህ ስለሆነ ነው። ሊቀጣው ደግሞ ፍትሃዊ ስለሆነ ነው። አንድ ሰው ወንጀል ከሰራ ለምሳሌ ዝሙት ከሰራ ሊቀጣ ይችላል። ግልጽ ነው። ሊማርም ደግሞ ይችላል ነው። ነገር ግን ዘላለም ዓለሙን ከሃዲ ወይም ደግሞ ክርስቲያን ሆኖ የሞተ ሰው ገሃነም ገብቶ እንደሚቀቀለው እኛ ሙስሊሞች አንቀቀልም ማለት ነው። ስለዚህ ወገኖቻችን ሳይወሽባችሁ ኢየሱስ ክርስቶስ ምን ብሎ ነው የተናገረው? ጌታችን ነው። ስለዚህ አምልኮት የቀጥተኛ መንገድ ነው። ተከተሉ። በጣም አጣደፈኝ። እስኪ ቀጥል። እስኪ የትኛውን ጥያቄ ነው የፈለከው? አጭር መልስ ብቻ ነው ፈልገው፣ ሌላ ነገር አይደለም። አጭር ጥያቄ ስትጠይቅሽ አጭር መልስ ብቻ ስጪኝ። ገነት ያለው የት ነው? ጀነት ያለው ፊት ሰማ። የት ነው እሱ? ሰማይ ላይ ነው ያለው። ሰማይ ላይ ከአርሽ ስር ነው ያለው። ከአርሽ ስር እንደገና ደግሞ እንትን አለ። ከዛ ነው ያለው ጀነት። አርሽ ምንድን ነው? አርሽ ማለት ዙፋን ይባላል። በእግዚአብሔር አብ ፐርሰን አለ። አምላካችን አላህ ሱብሓነሁ ወተዓላ ፐርሰን ነው። የራሱ የሆነና ምንነትና ማንነት ያለው ነው። አምላካችን አላህ ሱብሓነሁ ወተዓላ አካል ያለው ነው። አላህ ነው አካል የለው። አካል ሳይሆን ማንነት አለ። ቦታው የቱ ጋር? በቁርአን ስለማላውቅ ነው፣ ለማወቅ ብቻ ነው። ምን ነው? የምን ቦታ? የምን ቦታ? አላህ የሚኖረው የት ነው? አምላካችን አላህ ከአርሽ በላይ ነው ያለው። አርሽ ምንድን ነው? አርሽ ማለት ዙፋን ነው።
አይወልክ በመጀመሪያ እዚህ ከዚህ አሁን ከኛ በላይ ቆይ ላብራራ ጥያቄ ጠይቆኝ ታልቃብኝ ከሆነ አስቸጋሪ ይሆናል። ቆይ ላብራራ አምላካችን አላህ ሱብሃነሁ ወተዓላ አይወልክ በመጀመሪያ አምላካችን አላህ ሱብሃነሁ ከዚህ አሁን ከምድር 7 ሰማያት አሉ ወደ ላይ 7 ሰማያት አለ። ከ7 ሰማያት በላይ ምን አለ? እንትን አለ ማነው? ኩርሲ አለ። ከኩርሲ በላይ እንትን አለ አርሽ አለ። ማነው? መጀመሪያ አርሽ አለ። ከአርሽ በላይ ኩርሲ አለ። ከኩርሲ በላይ ደግሞ ውሃ አለ። ከውሃ በላይ ማነው? ከአርሽ በላይ ደግሞ አምላካችን አላህ አለ ማለት ነው። ከውሃው በላይ አርሽ አለ። ከአርሽ በላይ አምላካችን አላህ ሱብሃነሁ ወተዓላ አለ። ስለዚህ አምላካችን አላህ ምንድነው ከተባለ ከፍጡራን ውጭ ነው። ፍጡራን የሚባሉት ነገር በአጠቃላይ አያካብቡትም። አምላካችን አለ የራሱ የሆነ ምንነትና ማንነት ያለው አምላካችን አላህ ሱብሃነሁ ወተዓላ ከአርሽ በላይ ያለ ጌታ ነው። ኦኬ ቆይ ጀነት እሱ ነው። ጀነት ቦታ እውቀቱ ደግሞ ዓለማትን የሚያካብድ ነው። ቆይ ቆንጆ አንዴ ገነት እሱ ነው። ጀነት ማለት እሱ ነው ቦታው። ጀነት ማለት እሱ ነው። ጀነት ፍጡር ነው እኮ ጀነት አምላካችን አላህ ሱብሃነሁ ወተዓላ ከፈጠረው ፍጡር አንዱ ነው። ለምእመናን ባሮቹ ያዘጋጀው ያላ ሰባተኛ ሰማይ ነው። ያላ መልእክተኛ አለይሂ ሰላቱ ሰላም ምን ብለዋል መሰለህ? ለምእመናን ባሮቼ አለ አምላካችን አላህ ሱብሃነሁ ወተዓላ ምን አለ? ለምእመናን ባሮቼ ምንድን ምን አዘጋጀሁላቸው? አቡ ሰዒድ አልኹድሪ በዘገቡት ሐዲስ ላይ ለምእመናን ባሮቼ አይነቱት የማያውቁ ጆሮ ሰምቶት የማያውቁ በሰዎችም ልብ ውል ብሎበት የማያውቀውን በጀነት ውስጥ አዘጋጅቼላቸዋለሁ አለ። ስለዚህ ጀነት ለኛ ለምእመናን ባሮቹ ያዘጋጀው በጣም ምርጥ ነገር ያለበት ነው እንጂ አምላካችን አለ ጀነት ውስጥ ነው ብለን አናውቅም። አምላካችን ኦኬ ሰው ሲሞት ቆያልሽ አንዴ በእናትህ ትንሽ ላጠቃልል። ሰው ሲሞት አሁን እዛ ገነት አንቺ አሁን ስትሞቺ እዛ ጀነት የሚባለው ቦታ ነው የምትሄጂው አይደለ? አዎ። ኦኬ እዛ የሚሄደው ነፍስሽ ነው ህይወትሽ ነው ስጋሽ ነው የትኛው ነው? በስጋዬም በነፍሴም ነው የሚሄደው ሁሉም። ስጋሽ በነፍሴም በስጋዬም ነው የምትሄጂው። የምቀሰቀሰው አሁን በርዘኽ ቅድም እንዳብራራሁልህ በርዘኽ አለ። የመጀመሪያ አሁን ስሞት ነፍሴ በበርዘኽ ውስጥ ነው የምትኖረው። እንዴት ነው የምትኖረው ከተባለ ከጀነት አምላካችን አላህ ሱብሃነሁ ወተዓላ ጀነት ይከፈትላታል ነው አላህ መልእክተኛ አለይሂ ሰላም። ቆይ ልንገርህ አሁን በርዘኽ እዛው ላይ ዞን የምታወራው እንዴት መልስላለሁ? ሁለት መልስ ነው ያለኝ ለዚህ። የመጀመሪያ አሁን ስሞት ከሆነ የምትለኝ አሁን ስሞት በርዘኽ አለ። የምእመናን ባሮች የሚያዘጋጁ አምላካችን አላህ ሱብሃነሁ ወተዓላ ኢልይን የምትባል ወይም ከፍታ ቦታ አለች። ከዛ ከጀነት ውስጥ አላህ አምላካችን አላህ ሱብሃነሁ ወተዓላ እንትን ያመጣልን መልካም ነገራቶችን በአጠቃላይ ቂያማን አቁማት እያልን እስከምንመኝ ድረስ በጣም መልካም ነገራቶች፣ የድሎት ምግቦች፣ ሁሉንም ነገራቶች ያመጣልናል። እዛ በድሎት እንኖራለን። ነገር ግን ከተቀሰሞች ዛሬው ነው የምትገቢው የሚል ነገር በበርዘኽ ነው የምኖረው። በበርዘኽ በከፍተኛ ቦታ በበርዘኽ በሚባል ወይም ከሞትኩ በኋላ ግን ከተቀሰቀስኩ በኋላ ወይም ከነፍሴ ስጋዬም ከተቀሰቀሰ በኋላ ግን የፍርድ ቀን አለ። በዛ በፍርድ ቀን ሱብሃነሁ ወተዓላ ካስቀመጠልን ነገር ነው የሚገባው። ከዛ በኋላ ጀነት አለ፣ ጀነት እንገባለን። ከሃዲያኖች ደግሞ ሰታለ ከዘላለም እኔ ማወቅ የፈለኩት ነገር አለ ማለት ሙስሊሞች ከዚህ ምን ታውቃለህ ብሎ የተናገረበትን በሚያሳዝን ሁኔታ አንድም ጳጳስ ሆነ አንድም ፓስተር ማምጣት አልቻለም። ብዙ ፕሮቴስታንቶች፣ ኦርቶዶክሶች አሉ እዚህ ውስጥ እኛ ጋር ግን አንዳቸውም ይህንን ማምጣት አቅቷቸዋል። በሚያሳዝን ሁኔታ ክርስቶስ ኢየሱስ አምላክ እንዳለውና ከአምላክ መላኩን በታራኑ ልክ ከኛ ጋር ተመሳሳይ ሆነው እያሳዩን ያሉት እናመሰግናለን። እኛ ኢየሱስ ክርስቶስ አምላክ ምንድነው ከአምላክ የተላከ አይደለም፣ ነብይ አይደለም፣ የተከበረ አይደለም፣ ጌታ አይደለም ብለን አላልንም። ኢቭን አምላክ እንኳን ቢባል መጀመሪያ ተናገር ያለሁኝ አምላክ ሙሴ አምላክ ተብሏል። ዘጸአት 7:1 ላይ እግዚአብሔር ራሱ በራሱ እጅ ሙሴን ሾሞታል። ክርስቶስ አምላክ ነኝ ብሎ እንኳን ቢናገር በሙሴ ሕግ መቃወም እንችላለን ክርስቶስን። ግን ኢየሱስ ክርስቶስ በሚያሳዝን ሁኔታ የሙሴን ያህል እንኳን አምላክ አልተባለም። አይ ዮሐንስ 1:1 ላይ እኔ ቃል ነኝ ብሏል። ኢየሱስ ክርስቶስ ቃል ቃል ነው። ይሄ መጽሐፉ የሚለው ነው። በተስፋ ቃል ደረጃ ለአባቶቻችን ለእነ አብርሃም ለእነ ሙሴ እግዚአብሔር ብሎ ቃል ገብቶላቸዋል። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከነ ዳዊት ዘር እግዚአብሔር በገባው የተስፋው ቃል መሰረት ክርስቶስን ለማን አመጣ? ለእስራኤሎች ይድኑበት ዘንድ አመጣ ይላል። ለአባቶች ገብቶ በነበረው የተስፋ ቃል አማካኝነት ቃሉን አመጣ። ማን ነው ያ ቃል የተባለው? ክርስቶስ ኢየሱስ ነው። የሚገርማችሁ መልአኩ ገብርኤል መጥቶ ለድንግል ማርያም ሲነግራት ድንግል ማርያም በጣም ተገርማ ነበር። እንዴት ያለ ወንድ ልጅ ለወልድ ይችላል ብላ በምን ምሳሌ እንደሰጣት ታውቃላችሁ? መልአኩ ገብርኤል እነሆ ዘመድሽ ኤልሳቤት አላት። ኤልሳቤት የዘከርያ ሚስት
በስተርጅናዋ ዘመን ወልዳለች ልጅ ለዘከርያ ልጅ ሰጥቶት እግዚአብሔር ያው መልአኩ ገብርኤል ምዕራፍ ቁጥር 26 ላይ መጥቶ ማርያምን እነሆ ትጸንሻለሽ ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ ድንቅ ነገር ሲነግራት በተአምር እንደሚወለድ ምን ብላ መልስ ሰጠች? እንዴ ይሄ ነገር እንዴት ይሆናል አለች። መልአኩ ምን አላት? እነሆ ዘመድሽ ኤልሳቤጥ እኮ በእርጅናዋ ወንድ ልጅ ጸንሳለች፣ ለእርሷ መካን ትባል ለነበረችው ኤው 6ኛ ወሯ ነው ካረገዘች አላት። ስለዚህ ምን እያላት ነው መልአኩ ገብርኤል ቁጥር 37 ላይ ለእግዚአብሔር የሚሳነው ነገር የለም አንቺም ያ የተረገዘው ልጅ ምንድነው? መልአኩ ገብርኤል ሲናገር ወንድ ልጅ ጾታ ያለው እንደ ኦርቶዶክስ እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮ መሰረት ጥር 6 ቀን እየተባለ በየዓመቱ ክብረ በዓል ይከበራል። ምንድነው ብለን ስጠይቃቸው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተገረዘበት ክብረ በዓል ነው ይሉናል። እንዴ አምላክ ይገረዛል እንዴ ስንላቸው እንዴት ነው የማይገረዘው ሰው አይደለም እንዴ ይሉናል። ታዲያ ሰው ከሆነ አምላክ ነው ብላችሁ ለምን ትከራከሩለታላችሁ ነው? እኔ አምላክ ነኝ ብሎ ማስተማር ይችል ነበር። አይ እሱ አምላክ ስለሆነ መናገር አይጠበቅበትም። የቱ ጋር ነው አምላክ ነኝ ያለው? ማስረጃ የለም። አይ አላዛርን እኮ ከሞት ሲቀሰቅስ እኮ አምላክነቱን እዛ ጋር ስራውን ሰርቷል። እንዴ አላዛርን ከሞት ሲቀሰቅስ ሁለቱን ጉልበቶቹ መሬት ላይ አንበርክኮ ዮሐንስ ወንጌል ምዕራፍ 11 ቁጥር 46 ብታዩት እጆቹን ወደ ላይ አንስቶ ከተንበረከከ በኋላ አምላክ ሆይ ሰማይ ላይ የሚገኘውን የፈጠረውን አምላክ እጆቹን አንስቶ እየጸለየ ይሄንን ስላደረክልኝ አመሰግናለሁ። ምን ስላደረገለት? አላዛርን ስለቀሰቀሰለት የ3 ቀን ሬሳ። ከዛስ በዙሪያዬ ስለተሰበሰቡት ህዝቦች ዋና ዓላማው ክርስቶስ ከአምላክ መላኩን እንዲቀበሉ ማህበረሰቡ ስለሆነ ምን አለ ክርስቶስ? በዙሪያዬ ላሉት ህዝቦች ይህንን አሳየሁኝ አለ። እነሱ አይተው ምልክትን አይተው ተአምራትን አይተው እንዲቀበሉ። ግን አይሁዳውያኖች እንደዛ አይደሉም። ክርስቶስ ያላሳያቸው ተአምራት የለም፣ ያላሳያቸው ምልክት የለም። አምላካችን አላህ ምዕራፍ 5 የማዱ ምዕራፍ ቁጥር 110 ስለ ክርስቶስ ሲናገር ኢየሱስ ይላል ተውራትን ከሱ በፊት የነበረውን የቶራ የህግ መጽሐፍ አስተማር ነው፣ እንጅልንም ሰጠ ነው አለ። ከዛስ ሙታንን ይቀሰቅስ ነበር በእኔ ፍቃድ አለ አምላካችን አላህ። በሽተኞችን ለምጻሞችን ምን አለ? እነዛ የእስራኤል ልጆች በከፊሉ ሁሉም ሳይሆኑ ልብ በሉ በከፊሉ ግን ይህንን ተአምር አሳይቷቸው ሊገሉት ሲያሴበት ምን አደረኩት አለ? እኔ ወደ ራሴ አነሳሁት ተከላከልኩለት። ሙሴን ከባህር እንደተከላከለለት ነብዩ ላይ አብርሃምን ወይም ኢብራሂምን ከእሳት ውስጥ እንዳዳነው ኖህን ያን ሁሉ ህዝብ አጥፍቶ ኖህን በክብ እንዳዳነው ኢየሱስንም ለነዚህ ጠላቶቹ ያሳልፈው አልሰጠውም። እኔ አምላክ ነኝ ብሎ ኢየሱስ አልተናገረም። ንገረን ነብይ ነህ ሆይ አሉት ዮሐንስ 10:22 ላይ ለምን አትነግረንም? መሲህ ነህ ሆይ አምላክ የቀባህ ነህ ሆይ ቀብቶ ምክንያቱም እነሱ የሚጠብቁት ምንድነው? ወደፊት ነብይ ይመጣልናል፣ ከዘራችን ከጎሳችን ከማህበረሰባችን ነፃ የሚያወጥ ንጉስ ይመጣልናል ብለው ነበር የሚጠብቁት። እሱ ግን በሚያሳዝን ሁኔታ የመጣው ምንድነው? ማቴዎስ ወንጌል ምዕራፍ 7 ቁጥር 22 አካባቢ ላይ ግብር እየከፈለ ይኖር ነበር ለኖምጣውታውያኖች። አይደለም ንጉስ ሊሆን አይደለም ሊነግስ ማለት ነው። ስለዚህ አንተ መሲህ ነህ ብለው ጠየቁ። ሰዓት አልቋል። ሆነ እንዳትድኑ ክፉ ዘር የሚዘራውን ለመንቀል ነው እየተናገርን ያለን እንጂ እኛ እነሱ ይረዳሉ ብለን አይደለም እዚህ ጋር እያወራ ያሉት። ምክንያቱም በጣም በቂ የሆነ ጥቅስ ሰጠናል። እንግዲህ ኦልሞስት ወደ 20 ደቂቃ ከአሁኑ ጋር ያወራን ይመስለኛል፣ ወይም ወደ 25 ደቂቃ አካባቢ ኢየሱስ ክርስቶስ በአንደበቱ አምላክ እንደሆነ ጌታ እንደሆነ የተናገረበትን ክፍል ሁሉ አስረድተናል። ስለዚህ አሁንም ግን እህታችን ስትጀምር እንደሰማችሁት የራሷን ሐሳብ